ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን በሰላም መጣችሁ ወደ ጋር ዩቲዩብ ቻናል። ሰላም ሰላም ብያለሁ። አዳዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁ። ዛሬ ማሳያችሁ ከወገብ በላይ ያለውን የጊታር የሽፎን አሰራር ማለት ነው። ቀለል ባለ መንገድ እንዲገባችሁ ብዬ አዘጋጅቻለሁ። በመጀመሪያ እስከ መጨረሻ እንድትከታተሉት ጋብዛችኋለሁ እና አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናችኋለሁ። አሁን ጊታራችን መስራት እንጀምራለን ማለት ነው። አሁን በዚህ ሳይድ አንደኛው ሳይድ በዚህ 5 ሴንቲሜትር እዚህ ጋር 5 ሴንቲሜትር ወይም ደግሞ 2 ኢንች ማለት ነው። በዚህ 2 ኢንች ወይም ደግሞ 5 ሴንቲሜትር ታደርጋላችሁ እናንተ በምትጠቀሙበት። በዚህኛውም ተመሳሳይ ከላይና ከታች አንድ አይነት እናደርጋለን። 2 ኢንች ወይም ደግሞ 5 ኢንች ማለት ነው። አንድ አይነት ነው። እናንተ በምትጠቀሙበት ትጠቀማላችሁ። በዚህ እስከዚህ ያው ትርፍ 2 ኢንች እናደርጋለን ማለት ነው። ከዛ እኔ የምጠቀምበት ከዚህ ግማሽ ነው የምጠቀመው። ከዚህ ግማሽ ኢንች በዚህኛው ግማሽ ኢንች ነው የምጠቀመው ማለት ነው። ከዚህ ወደዚህ ግማሽ እየሰፋው በሙሉ ሰፋዋለሁ ማለት ነው። እንደዚህ እኛው እንደዚህ እናደርጋለን። ከዚህ ወደዚህ ግማሽ አለች አይደል? እናንተ እንደምትፈልጉት 2 ሴንቲሜትር ማድረግ ትችላላችሁ። 1 ኢንች ማድረግ ትችላላችሁ። እናንተ በምትፈልጉት መጠን ወይም ሳይዝ የእናንተ ፍላጎት ይወሰናል ማለት ነው። እኔ ግን ግማሽ ኢንች ልዩነት ባለው ነው የምሰራው። ይሄ ሽንሽኑ ማለት ነው። እዚህ ጋር እንደዚህ አድርጌ ግማሽ ቀጥ ብዬ እመጣለሁ ማለት ነው። ይሄ መጀመሪያ እዚህ ጋር 2 ኢንች አለ። እዚህ ጋር 2 ተኩል ይመጣል ማለት ነው። ተሰፋል ይሄኛው 2 ተኩል ይመጣል። አሁን አንተ እንደዚህ ቀጥ ብሎ እንዲመጣ እንደዚህ ያሰመራችሁ በቸኩል ማድረግ ትችላላችሁ። እንደዚህ ግማሽ እዚህ ጋር ነው ያለች 2 እዚች ጋር ግማሽ እንደምታዩት ማለት ነው። እዚህ ጋርም እንደዛ ያደረግን ቀጥ ብለን እንደምታዩት እዚህ ጋር እንደዚህ አድርገን ምልክት እናደርጋለን እስከታች 2 ተኩል። አሁን እንደዚህ ቀጥ አድርገን እንሰፋለን ማለት ነው። እቺ ወደዚች ግማሽ ናት። ወደዚህ 2 ኢንች ማለት ነው። እንደምታዩት እንደዚህ ሽፎን ቀጥ አድርገን መያዝ አለብን። ሸርተት እንዳይል ቀጥ ብሎ እንዲመጣ ማለት ነው። እንደዚህ እዚህ ጋም ቼክ እያደረግን 2 ተኩል መሆኑን እዚህ ጋር 2 ተኩል መሆኑን ቼክ እያደረግን ግማሿ እስከዚህ ቀጥ ብለን ወደዚህ ወደ ታች እንመጣለን ማለት እስከዚች ምልክት ያደረግንባት ቀጥ አድርገን እንደዚህ ወጠር አድርገን እንይዛለን። ከዛ ቀጥ አድርገን ወደዚህ እንደምታዩት እስከዚህ ማለት ነው። እንደምታዩት ቀጥ ያለች ማለት ነው። እንደዚህ እንደገና መልሰን በዚህኛው ማለት ነው እንደዛ እዚህ ጋር ግማሽ ነው የማደርገው እኔ እንዳልኳችሁ ግማሽ እዚች ጋር ግማሽ ወደዚህ ግማሽ እናደርጋለን። ሁሉ እንደዚህ እየለካችሁ ግማሽ ወደዚህ ከዚህኛውም ግማሽ እያደረጋችሁ እናንተ 2 ሴንቲሜትር ማድረግ ትችላላችሁ። 1 ኢንችም ማድረግ ትችላላችሁ። እናንተ በሚመቻችሁ ስፋት ማድረግ ትችላላችሁ። አሁንም እንደዛ ተመሳሳይ ማለት ነው። በዚህኛው ምልክት ያደረግንባት እዚች ጋር ምልክት ያደረግነው ይቺ የምንሰፋባት ነው። ይቺ ደግሞ ክፍተት ማለት ነው። እንደዚህ ያደረግን ሁሉን እንሰራዋለን ማለት ነው። ይሄኛው ቀጥ አድርገን እንይዛለን። ይሄኛው እየለካን መስራት ማለት ነው። እዚች ጋር ለምሳሌ ይሄ 1 ኢንች ማለት እዚህ ጋር ግማሽ ነው። እዚች ጋር ምልክት ቀጥ ብሎ እንዲመጣ እንደዛ ያደርጋችሁ ማድረግ ትችላላችሁ ማለት ነው። 1 ኢንች
እናንተ ከፈለጋችሁ 2 ሴንቲሜትር ማድረግ ትችላላችሁ። እንደምታዩት እንደዚህ ቀጥ ብሎ ወደዚህ እንመጣለን ማለት ነው። አሁንም እንደዛ እዚች ጋር ቀጥ አድርገን እንይዝና ወደዚች እንመጣለን ማለት ነው። እንደምታዩት እንደዚህ ይሆናል ማለት ነው። እንደዚህ እያደረግን ወደዚህ ሁለተኛው እንደዛ እያደረግን እንሰፋለን። በሙሉ እስከዚህ በሙሉ እንደዛ እንሰፋለን ማለት ነው። ሁሉም እንደዚህ እያሰመርን ማለት ነው። እንደዚህ ክፍተቱን እየሰጠን እንደዚህ ልኬቱ ቀጥ አድርገን እያያዝን እንደምታዩት እዚህ ጋር እዚህ ራሱ ቆንጆ ነው የሚሆነው። እዚህ ጋር ቀጥ አድርገን እንይዛለን። እናንተ እያሰመራችሁ በዚህ ቀጥ አድርጋችሁ እየሰመራችሁ ቀጥ አድርጋችሁ ይዛችሁ ልብሱን ወደዚህ እንዳይል ማለት ነው። ልክ እንደዚህ ይዛችሁ እንደዚህ ነው። በጣም ቀላል ነው። ዋናው ነገር እንደዚህ ቀጥ እያደረጋችሁ እያያዛችሁ እያሰመራችሁ ሁሉ እንደዚህ መስራት ማለት ነው። ከዛ ይሄኛው የግራ ይሄኛው የቀኝ አድርገን ይሄኛው ወደዚህ ነው የምንተኩሰው። ለጥ እናደርጋለን። ተቃራኒ ኦፖዚት እናደርገዋለን። ይሄኛው ደግሞ ወደዚህ እንተኩሰዋለን ማለት ነው። ይሄኛው እንደምታዩት እንደዚህ ለጥ እናደርገዋለን። በዚህ በካውያ እንዴት ቆንጆ ነው የሚሆነው። እንደዚህ ለጥ ይላል። እንደዚህ ከተኮስን በኋላ የፊት ለፊት ያለው ደግሞ በገበር ማለት ነው። እነዚህ እንቆርጠዋለን ማለት ነው በገበር። በደንብ መተኮስ አለብን። እኛው ሁለት እስከሚል እንደምታዩት ይሄኛውም ወደዛ ማለት ነው። ይሄኛው ተቃራኒ ወደዛ ነው የምናደርገው። ይሄኛውም ወደዛ አሁን ይሄኛው እንደዚህ ከተኮስን በኋላ አሁን ወደ ልብሱ እንቆርጠዋለን ማለት ነው፣ በገበር ማለት ነው። አሁን ቅድም የቆረጥነው የገበር በዚህኛው ልክ ማለት ነው። ይሄኛው በዚህ እንሰራዋለን ማለት ነው። ይሄኛው በዚህ አድርገን ወደዚህ ማለት ነው። ይሄኛውም እንደዛ እንደዚህ አድርገን ነገሩ ወደዚህ እንሰራዋለን ማለት ነው። ሁለቱ ኦፖዚት ሳይድ ማለት ነው። እነዚህ
ከታች ገበሩ ከላይ ልብሱ አድርገን ይሄኛው እንሰራ አንገት እናወጣለን ማለት ነው። የአንገት የፊት ለፊት በዚህኛው ወደ አንገት እኔ ከዚህ 7 ተኩል ነው የምጠቀመው። 7 ተኩል ወደዚህ ደግሞ 1 ኢንች ገባ እላለሁ ማለት ነው። አሁን ከዚህ 1 ኢንች ወደ ላይ እንሰፋዋለን ማለት ከዚህ ጀምረን ወደዚህ የአንገቱ ማለት ነው። አሁን ከዚህ ጀምረን 1 ኢንች ወደ ታች 7 ግማሽ እዚህ ጋር እንሰፋዋለን ማለት ነው። እስከዚች እንሰፋዋለን። እዚህ ጋር እንደዚህ አድርገን እንቆርጠዋለን። አሁን የገበሩ እዚህ ጋር እንደርዘዋለን ማለት ነው። እንደዚህ እንደምታዩት እቺ ወደዚህ ትወጣለች ማለት ነው። እንደዚህ አድርገን እንደዚህ ነው የምትሆነው። ሌላኛው ደግሞ እንደዚህ አድርገን እናደርግና እንደዚህ እኩል ካስቀመጥን በኋላ ይሄኛው እንደዚህ እናደርጋለን ማለት ነው። አሁን ከታች ገበር እናደርጋለን እዚህ ጋር። ከዛ ይሄኛው በፊት የሰፋ ነው ይሄኛው። ከዛ ከላይ ደግሞ ይሄኛው ልብስ እናደርጋለን። ከዛ ወደዚህ እስከዚች አድርገን ይሄኛው ወደዚህ እናወጣዋለን ማለት ነው። ከዛ ይሄኛው መስፋት ይሄኛው 1 ኢንች ነው የምንሰፋው ማለት ነው። ይቺ ደግሞ መልሰን እንደዚህ እንደዛታለን ማለት ነው። እንደዚህ አድርገን እንደዛታለን ማለት ነው። ይቺ ከዛ እንደምታዩት ይሄኛው ቪ ነገር ይሰራል ማለት ነው። ቪ እዚህ ጋር ቪ ይሰራል ማለት ነው። የወገቧ ፓርት ደግሞ እንደዚህ አድርገን ይሄኛው የልብሱ ማለት ነው ከላይ እናደርግና ከዚህ በዚህኛው ደግሞ ያው ገበሩ እናደርጋለን ማለት ነው። ስፌቱ እንዳይታይ ይሄኛው ደግሞ እንደዚህ አድርገን ከውስጥ ማለት ነው እንደዚህ። ከዛ በዚህ እንሰፋዋለን ማለት ነው። እንደምታዩት
እንደዚህ አድርገን ይሄ ከላይ መሀል ላይ ይሄ ከታች እናደርገዋለን ማለት ነው። ሶስቱ እንደዚህ አድርገን እናያይዘዋለን ማለት ነው። ይሄኛው ሶስቱ እንደዚህ አድርገን ከታ አድርገን እንደዚህ ይሄኛው ቆርጠን እናወጣለን። ከዛ በኋላ ይሄኛው በዚህ እንደርዘዋለን ማለት ነው። ይሄኛው እንደዚህ አድርገን እንደዚህ ያርገን እንደምታዩት ጊታሩ አለቀ ማለት ነው። የፊት ለፊቱ አልቀዋል። ልኬታችን ይሄ 42 ይመጣል ማለት ነው። እዚህ ጋር 1 ሴንቲሜትር አለች፣ ወደ ታች እናደርጋለን። ይቺ ደግሞ 1 ሴንቲሜትር 40 ልኬታችን 40 ይሆናል ማለት ነው። ከዚህ 1 ሴንቲሜትር በዚህ ሰፋ ደግሞ 1 ሴንቲሜትር ልኬታችን 40 ይመጣል ማለት ነው። እንደዚህ ተጨራርሶ አሁን ደግሞ የኋላ እንሰራለን ማለት ነው። የኋላው የፊቱ ጨርሰናል። የኋላው እንሰራለን ማለት ነው። የኋላ ይሄ የዚፕ ነው፣ ሁለቱም ማለት ነው። አሁን በዚህ ነው የምንጀምረው። ይሄኛ ዳርት የምንለው ይሄኛ መጀመሪያ እንሰፋለን ማለት ነው። ይሄኛው እንደዚህ አድርገን ዳርቱ እንሰራለን ማለት ነው። ይሄኛው እንደዚህ ይመጣል ማለት ነው። ዳርት የኋላ ማለት ነው። አሁን ወደ ገበር ነው የምንሄደው። ገበሩን በተመሳሳይ እንደዛ እንሰራዋለን ማለት ነው። ገበሩንም እንደዚህ አድርገን ዳርቱ እንደዚህ እንሰራለን ማለት ነው። ከዛ የኋላው አንድ ክፍል ይሄኛው አይደል፣ እንደዚህ እናደርግና ገበሩ ከላይ አድርገን እንደዚህ ቢጋው ወደ ላይ ይኛው ደግሞ ወደ ታች አድርገን እንደዚህ ቅርጽ እናወጣለን። የኋላ ማለት ነው። እንደዚህ ኢኳል አድርገን እንደምታዩት በዚህ ልክ እናወጣለን። በዚህ እንሰፋለን ማለት ነው። እንደዚህ ይዘን በዚህ እንሰፋለን ማለት ነው። እንደምታዩት እንደዚህ አድርገን ሌላኛውን ፓርት ይሄኛው እንደዛ አድርገን ሁለተኛውን እንደዛ አድርገን እንሰፋለን ማለት ነው። ይሄ የኋላ የአንገት የምናወጣበት ቅርጽ ነው። ይሄኛው እንደዚህ አድርገን እናወጣለን ማለት ነው። ይሄኛው የኋላው እንደዚህ አድርገን
እኛው ከዛ እንደርዘዋለን ማለት ነው። ይሄኛው እንደዚህ አድርገን እንደዚህ እንደርዘዋለን ማለት ነው። ይሄኛው እንደዚህ አድርገን እንደርዘዋለን። ይሄኛውም እንደዛ ተመሳሳይ እንደርዘዋለን ማለት ነው። የአንገቱ የኋላ ነው። ይሄ የአንገት የኋላ እንደዚህ አድርገን ስፌቱ ወደ ገበሩ አድርገን ማለት ነው። እንደዚህ ይሆናል ማለት ነው። አሁን ይሄን እንደምታዩት እንደዚህ ገበሩ ወደዚህ ይሆናል። እንደምታዩት የኛውን አይታይም ማለት ነው። ስፌቱ እንትኑ አይታይም። በዚህ ውስጥ ነው ያደረግነው። ይሄኛው አይታይም። እንደዚህ ነው የሚሆነው። አሁን ወደ ሌላኛው የፊት ለፊቱ እንዴት አድርገን ነው የምናገናኘው ደግሞ አሁን እናያለን ማለት ነው። ይሄኛው ወደዛ አሁን ከኋላውና ፊቱ ማገናኘት ነው። ከኋላ የሰራ ነው ወደ ፊት ለፊቱ ይሄኛው እንዴት አድርገን እናገናኘዋለን ማለት ነው። ይሄኛው በኦፖዚት ሳይዱ ወደዚህ እናደርገዋለን ማለት ነው። ወደ አንድ ሳይድ ይሄኛው እንደዚህ ማለት ነው። ሌላኛው ደግሞ በዚህ እንደዚህ ኦፖዚት ሳይድ ይሄኛውም በዚህ እናያይዘዋለን ማለት ነው። ይሄኛው ከዚህ ወደዚህ እናያይዘዋለን ማለት ነው። ኤኒዌይ ይሄንን ግን ይሄ የቪ ሼፑ ይሄ የጊታሩ ይሄኛው ከፈለጋችሁ በአራት አንግል ማድረግ ትችላላችሁ። ይሄኛው ቆርጣችሁ ከፈለጋችሁ በቪ አይነት ማድረግ ትችላላችሁ። እንደፈለጋችሁ ማድረግ ትችላላችሁ። እኔ እንደ ቪ አይነት ነው የመረጥኩት ማለት ነው። እና ይሄኛው ወደ እናንተ በመረጣችሁት መስራት ማለት ነው። ዋና ነገር ጊታር እንዴት መስራት እንዳለብን ማየት ነው። አሁን የኋላና የፊቱ እንዴት አድርገን እናገናኘዋለን ማለት ነው። ይሄኛው ገበሩና ይሄ ነው ለብቻው እናጥለውና ይሄኛው ሲንግል እናደርገው። የልብሱ ፊት ለፊትና የኋላው እንደዚህ እናገናኘዋለን ማለት ነው። ልክ እንደምታዩት ይሄኛው እንደዚህ እናገናኘዋለን። ኢኳል ይመጣል። ይሄኛው በዚህ አድርገን ደግሞ ይሄኛው ወደ ታች ይመጣል። ይሄኛው እንደዚህ አድርገን እንደዚህ ሲመጣ በዚህ እንሰፋዋለን ማለት ነው። ከዚህ ይሄኛው እንደዚህ አድርገን ይሄኛው የኋላና ፊት እንደዚህ አድርገን እንደምታዩት እንደዚህ ይያዛል ማለት ነው። ይሄኛው እንደዚህ ይያዛል። የሁለተኛው ደግሞ እንደዛ ተመሳሳይ እናደርገዋለን ማለት ነው። ይሄኛውም እንደዛ ተመሳሳይ የልብሱ እንደዚህ እናደርግና ይሄ ከዚህ እናያይዘዋለን። ከዛ ገበሩ እንደዚህ እናደርገዋለን ማለት ነው። ገበሩ ወደዚህ ይሄኛው ደግሞ እንደዚህ በውስጥ እናደርግና ይሄ ስውር እንዲሆን እንዳይታይ የስፌቱ እንዳይታይ ማለት ነው። ይሄኛው እንደዚህ አድርገን እንዳይታይ ስፌቱ ይሆናል ማለት ነው። ይሄኛው እንደዚህ አድርገን እንደምታዩት የኋላና እንደዚህ ተገናኝተዋል ማለት ነው። ይሄኛው እንደምታዩት አሁን ይሄ የዚፕ ነው የሚቀረን። ይሄ የዚፕና የጠቅላላ ደግሞ አሳያቸዋለሁ ማለት ነው እንደገና
ኦኬ ቤተሰብ በመጨረሻ ይሄ ይመስላል ከወገብ በላይ የጊታር አሰራሩ ማለት ነው። እንደምታዩት ይህንን ይመስላል። እንዴት የሚያምር ማለት ነው። በጣም ነው የሚያምረው። ይሄኛው ከወገብ በላይ ነው። ያው ከወገብ በታች ደግሞ በኋላ በዚህ ፓርትቱ እለቀዋለሁ ማለት ነው። ከወገብ በታች እና እጅጌው ሁሉ ሙሉ ለሙሉ ተጨርሶ ማለት ነው ያሳያችኋል። እና ይሄኛው ከፈለጋችሁ በአራት ማዕዘን ማድረግ ትችላላችሁ። የአንገት ቅርጽ ማለት ነው። ከፈለጋችሁ ቤቢ ሼፕ ማድረግ ትችላላችሁ። ከፈለጋችሁም ከዚህ ጠበብ ያለም አለ። እንደ ተመቻችሁ እናንተ መስራት ትችላላችሁ ማለት ነው። እና ይህ ይመስላል የሽፎን የጊታር አሰራር ማለት ነው። ኮሜንት አስተያየት ካላችሁ ደግሞ ኮሜንት አስቀምጡልኝ። የማስተካከለው ነገር ካለን ጻፉልኝ። አመሰግናለሁ ሁላችሁም ቴንኪዩ። አዳዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁ ቤተሰብ።